በእግዚአብሔር ስም አገር ለአገር የተሰደዱ መች ተሰቃዩ፣ እግዚአብሔር መከታ ሆናቸው። ስለዚህ እግዚአብሔር ጋሻና መከታ እንዲሆነን አንተ ታውቃለህ እንበል። እግዚአብሔር አንተ ታውቃለህ ለሚሉት መከታ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በስሙ ለሚታመኑት ሁሉ ጋሻ ነው ይላል መጽሐፍ ቅዱስ ትንቢተ ናሆም ምዕራፍ 1 ቁጥር 7። ስለዚህ እግዚአብሔር በስሙ የሚታመኑትን አንተ ታውቃለህ የሚሉትን ያውቃቸዋልና ጋሻ ነው ይላል። ጋሻና መከታ የሆነን አምላካችን እግዚአብሔር ግን ይሄ የሚሆነው አንተ ታውቃለህ ስንል ነው። ምን ላድርግ አለች እቺ ሴት ኤልሳ ዘንድ መጣ። ሞልቶልኛል፣ ምን ላድርግ፣ ተሳክቶልኛል፣ ምን ላድርግ፣ እግዚአብሔር አስተካክሎልኛል፣ አሁን ምን ላድርግ አለች። ሂጂና ከዘይቱ ሸጠሽ ግማሹን ለባለ ዕዳዎች ክፈይ፣ የቀረውን አንቺና ልጆችሽ ተመገቡ፣ እስክትሞቱ ድረስ ቤታችሁ በበረከት ነው አለ። እግዚአብሔር የተመሰገነ ይሁን። ይህቺ ሴት እንደሰማች ገስግሳ ወደ ቤቷ ሄደች ይላል። እንደተቀበለች ከነብዩ ከኤልሳ የሰማችውን ቃል እንደተቀበለች ገስግሳ ወደ ቤቷ ሄደች። ግማሹን የተቀረውን ሸጠችና ከፈለቻቸው አትረፍርፋ። ከየት አመጣሽ አሏት። እግዚአብሔር ሰጠኝ አለኝ ብላችሁ እናንተ ብትከለክሉኝ እግዚአብሔር ሰጠኝ፣ ለባለ ዕዳዎች ከፈለች። ከዚያ ቤቷ በበረከት ተሞላ። የብዙዎቻችን ሕይወት ዛሬም ከዚህ የተለየ ነውን? አይደለም ወገኖቼ። ያልጎደለብን የለንም፣ ባዶ ያልሆነብን የለንም። ግን በእግዚአብሔር ስንመካ ነው ሁሉ የሚሳካልን። በብቸኝነታችን ውስጥ ከኔ ጋር አሁን አንተ ታውቃለህ ስንለው ነው እግዚአብሔር ሁሉን የሚያሟላልን። መጽሐፍ ቅዱስ እግዚአብሔር ያድሮሙ ለባህታውያን ውስተ ቤቱ ይላል፣ ወያወጽኦሙ ለሙቆሃን በኃይሉ ከማሁ ለምሩራን እለ ይነብሩ ውስተ መቃብር ይላል። መዝሙረ ዳዊት መዝሙር 67 ቁጥር 6። እግዚአብሔር ብቸኞችን በቤት ያሳድራቸዋል። ከፍ ብለን ስናነብ እንደውም